ይሻላል እንደውም ራሴንም አጥፍቼ እናንተንም ነው የማፈነዳው። እሺ ጥሩ ምንድነው? በቃ ማንም ሳይወደኝ ማለት ነው? ማንም ሳይፈልገኝ? አንተ ራስህን ያልወደድከው እኛ ምን ብለን ነው? ገንዘብ ስለሌለኝ ነው እንደዚህ የምትሆኑብኝ ነው። ግን ስራ ስለሌለህና ስላልተማርክ ነው። ችግር የለውም። እኔም ገብቼ ሁላችሁንም አሁንም አረፈደብህም። ምንም ገንዘብ ሳታወጣ pointict.com ላይ ለአንድ ዓመት በነፃ የፈለግከውን ኮርስ መማር ትችላለህ። ምን በፈለግከው ቦታ ላይ በኦንላይን የዲጂታል ማርኬቲንግ፣ ግራፊክስ ዲዛይን፣ ኮምፒውተር ኔትወርኪንግ በተጨማሪም የተለያዩ 6 ኮርሶችን በቅርቡ ማስተማር ይጀምራል። እኔ መመዝገብ የምችለው 8858 ላይ ኦኬ ብቻ በማለት መመዝገብ ትችላለህ። በጣም አመሰግናለሁ። ምንድን ነው የሚጮህ? ማይዲት አባቱን ጣፍጥ ምን አይደል? እህት ናት የሰራችው። አንቺ አይሰራሽ እንዴ? ሲጀመር እኮ ባለሙያ ነኝ ታውቀኛለህ ማለት ነው። ውሻ እማዬ ግን ቀምሰሽዋል ነገር እንዳለ ዘይት እኮ ነው እንደ በርበሬ ራሱ እንዳለ ሙሉ በርበሬ አልተቁላላም በስራ። አሁን ከሰረ ጫው ራሱ በስመ አብ እኔ ስለ ራበኝ ነው እንጂ አልበለውም ነበር እማዬ እንዳለ ያከሰረችሽ ሙሉ ድስቶታ ምን አይነት አትሰቢ ምን ይለሰው እንደኛ እዚህ ቤት የሰሩትን ተውላለ። ሰዓቱ ደረሰ። እንግዲህ እንደነገርኳችሁ አሁን ፍቅረኛዬን አስተዋውቃችኋለሁ። እባካችሁ የማይሆን ነገር አድርጋችሁ እንዳታዋርዱኝ። አረ ችግር የለውም። እንደውም መጣች። ነይ ግቢ። እንግዲህ እንደነገርኳችሁ እሷ ናት ፍቅረኛዬ። ነይ ቁጭ በይ። እለፊ ቁጭ በይ። ያው እንግዲህ ብዙ ጊዜ ስለነሱ ነግሬሻለሁ። እነዚህ ሁለት የተመቱ ጓደኞቼ ናቸው፣ በረከትና ሳሚ ይባላሉ። ስለሷ ብዙ ጊዜ ብዙ ነገር ነግሬያቸዋለሁና ያው ኦሬዲ ታውቃታላችሁ። እና የተዋወቃችሁ? የተዋወቅ ነው መቼ መሰለ? አንቺ ትገሪያችሁ። ችግር የለም። ያው ለማንኛውም ዛሬ አንድ የምንነግራችሁ ትልቅ ሚስጥር አለ። አጎት ልትሆኑ ነው። ማመን ይከብዳል። አይ ነው ለእግዚአብሔር ችግር የለም። ንገሪ። አረ ተናገሪ። ምን ሆነሽ ነው እንዴ? ነገሩን። አረ ችግር የለም። ምን ማለት ነው? አንተ አይደለም ማለት? አዎ ከተዋወቅን እኮ ገና 15 ቀናችን ነው። ሰራችን ይወደለ ተጫወት አፈቅርሽ ነበር አታናሽ ምንድን ነው ያደረኩት? አረ ነገር እየባሰብኝ ነው። እንሰማለን ግን አንፈርድም። ትናንትና ከቦርሳሽ የጠፋው 200 ብር እኔን ነው የወሰድኩት። ወላጫ እንሰማለን ግን አንፈርድም። የዴን ነው ምርመራ መጥቷል። ገምት። ልጅ አይደለህም። ሻማ የሚያበራውት ለዛ ነው። ከጓደኛሽ ከበለጡ ልጅ ጋር 4 ያንሶላ ተጋፍፊያለሁ። እንሰማለን ግን አንፈርድም። ከእናንተ ውጪ ሌላ 3 ቤተሰብ አለኝ። ደማይ 3 ቤተሰብ? አዎ። እና አንድ ሹጋሩ እንደውም ደወለ። ሄሎ ዳዲ። እንሰማለን ግን አንፈርድም። ወይ ማን ነው? ሃይ እንዴ! እጅን ወደ ላይ ተንበርከክ። ቤት ውስጥ ሌላ ሰው አለ? ሚስት ያለች ተኝታለች። ምንም እንዳታረጋት። ና ግባ። ወይ ውስጥ ሰው አለች፣ ይዛት ና። እሺ ሰውዬ ማንም እኮ የለም። እጅሽን ወደ ላይ። ይኸው
ይሄማ ጎረምሳ ነው። እኔ ለማዘር ብዬ እንጂ በዚህ ውጤት እዚህ ትምህርት ቤት አንመዘግብም። የለም አሰራሩ አይፈቅድም። ማዘር አሰራሩ አይፈቅድልኝም። እኔም እኮ አይፈቅድልኝም ማዘር። ውጤት ብቻ አይደለም እኮ ጸባይ ምንድነው የተሰጠ? ዲ እዚህ ትምህርት ቤት አንመዘግብም ማዘር። አይቻልም። ኤ ፕላስ ኤ ስኩዌር አንመዘግብም ማዘር። በቃ የነው ሰፈር ቃሊቲ ጠዋት እየተነሳ መምጣት አለበት። ይወሉት ማዘር አንድ ስህተት ካገኘው እርሱንም አላለፋም፣ እዚህ አልጠራም፣ ቀጥታ አስይዤ እሸኝልዎታለሁ። ምንም በቃ እኔ ካሪክሌሙ አልወጣም ማዘርዬ፣ በእውነት አልወጣም። ፊት ለፊት ነው የምነግረው። አንድ ጥፋት ይወሉት፣ አንድ ጥፋት ገብቶሃል አይደል? ከሴት ጋር አፍ ለአፍ ገጥመህ ሲይዘህ አስወጣለሁ። አንገትህን ደብተህ ስራህንና ስራህን ትምህርትን ትማራለህ። አለቀ። በሰዓቱ ትመጣለህ። ገባህ አይደል? ተወጥ እንደዚህ የለም እዚህ ትምህርት ቤት ውስጥ ህግ አለ። ገብቶ ወይኔ ፀሐዩ እንዴት ነሽ? ደህና ነኝ። በጣም ቆንጆዬ ነሽ በአካል። አመሰግናለሁ። ጠረንሽ በጣም ደስ የሚለው። ኧረ ዞር በል በእናትህ። እንዴ በጣም ይቅርታ። በቃ እንሂዳ። ቦታውን ወደች። ምን አባቱን እንኳን አላመየሽ አታ እንዴ? ምን አባቱ ነው እንዴ? አተማ እና በጣም ብታይ ህይወት ፈትናኛለች። እኔ አላምንም። የምወደው ዘፈን በቃ ለዚህ ነው እንዴ? በእናትሽ እንዴ? በእናትሽ ወይኔ ናሽ በእናትሽ በጣም ይቅርታ። ጠርጣሪዋ ጎረቤቶቿን ታማለች። አንተ ስርዓት ያዝ ብያለሁ። ጎረቤት ተሰጣኝ ነው እንዴ? ቪዲዮን ለዚህ ነው ለዚህ እሺ፣ አምጣ አሳያለሁ። ተጠርጣሪው ሁለት ቡታንታ ነው ያለው። አለቀ። የማይመንሽ ነው ይሄ ቪዲዮ እኮ ጓደኞቼ አይተዋል እኮ። እንደዛ ነው። እሺ አምጣ። ተጠርጣሪዋ ማግጣለች። ከማጋኔ ማገጥኩት። ኧረ ዝም ብለህ አይቼሻለሁ። አቶ ተስፋዬ ጋር አይቼሻለሁ። አቶ ተስፋዬ እኮ አጎቴ እኮ ነው። ጭራሽ ከወንድሙ ጋር ነው። ይኸውልህ ዝም ትላለህ። አንድ አፍህን ትምር እኮ ይለቅ እንዴ? አቋርጦኝ ነገር ብያለሁ። ዝም በል ብያለሁ። ዝም ተጠርጣሪው ሞጭላፋ ሌባ ካሜራውን ብያለሁ። ቂጡን ያልጠረገ ውሻ። ቀጥል እንጂ ምንድነው ዝም የምትለው? እኮ ይበቃል። በቃ ለቪዲዮ አይበቃም። ንገራችሁ። ማን እንደሆነ ንገራችሁ። እሺ ተጠርጣሪዋ በጣም የተባረከች ሰው ናት። እኔ እወዳታለሁ። ሁሉ ጎረቤት፣ ሁሉ ሀገር ይወዳታል። ይሄ ተጠርጣሪ እኔን እያበሳጨ ሊገልህ የበቃል ቪዲዮ ትሰራለህ። ስራ ማን መጀመሪያ ጀምራለህ? እሷም ብሎ ተጠርጣሪ የኔ መከታ ጀመረ። ሰላም እንዴት ናችሁ? ዛሬ የእህቴ ልደት ነው። እህቴን ሰርፕራይዝ እናረጋታለን። ሰርፕራይዝ! ምን ሆነ ነው? ዋና አንተ ጎረምሳ እኔ ነኝ እንዴ? አይዞህ ተረጋጋ። ምን ሆነሽ ነው? አስደነገጥሽኝ እኮ። ለማንኛውም እንኳን ለ24ኛ ዓመታችን በሰላም አደረሰሽ። ስለምን 24 ነው የምታወራው? ገና 9 ዓመቴ እኮ ነው። ደግሞ ልደታችን ያልከው? አዎ ልደታ አልፎ የለ እንዴ? ሐኪም ቤቴ ማለት እኔ ነኝ። እኛ ተክለ ሃይማኖት ጠቅላላ ሆስፒታል 24ኛ ዓመት የምስረታ በዓላችንን ለአንድ ወር በድምቀት እያከበርን እንደሆነ ያውቃሉ። በመሆኑም ይህን አስመልክቶ ሆስፒታላችን ትልቅ የቲክቶክ ቻሌንጅ አዘጋጅቶላችሁ፣ ቻሌንጁም የሚሆነው ከስር የተጠቀምኩትን ሙዚቃ በመጠቀም ከፖለቲካ፣ ከዘር፣ ከሃይማኖት ነፃ የሆነ ማንኛውንም ክሬቲቭ ቪዲዮ በመስራት ሃሽታግ ተክለ ሃይማኖት ሆስፒታልን ታግ በማድረግ ፖስት ማድረግ። ለአሸናፊዎቹም አንደኛ ለወጣ የ100,000 ብር፣ ሁለተኛ ለወጣ የ50,000 ብር፣ ሶስተኛ ለወጣ የ25,000 ብር የህክምና ኩፖኖች ይሸለማሉ። የተሸለሙትንም ኩፖን ለማንኛውም ህሙማን በስጦታ መልክ ማበርከት ይችላል። አሸናፊዎቹን የምንለየው በላይክና በክሬቲቪቲ ሲሆን ውድድሩም የሚቆየው ከህዳር 4 እስከ ህዳር 30። መልካም እድል። አረባክሽ የጸጉርሽን